ብሎ ላይ አይደለ? ከዛ ምግባችሁን በአግባቡ በጧት ተነስታችሁ ምግባችሁን ቁጭ አድርጋችሁ አዩኝ አላዩኝ ሊቆጡኝ ይችላሉ ምን ይሉኛል ሼም ምናምን የለም። በሆድ በምግብ ሼም የለም። ስትሰሪ ሼም አይዝሽም አይደለ? ስሪልኝ ስትልሽ ይሄንን አድርጊ ብላ ስትልሽ እሷ ሼም አይዛትም ስታዝሽ። ስለዚህ አንቺ ደግሞ ስትበይ ሼም ሊይዝሽ አይገባም። እዚህ ሀገር ማንም ነው የምላችሁ እቺም ብሉ ብሎ የሚሰጣችሁ የለም። ከስንት አንድ ካልሆነ በስተቀር የትኛውም ማዳም ልክ እንደ ቤተሰብ ራሷ ስትጎርስ፣ ለምሳሌ የኛ እናት የኛ እህቶች ራሳቸው ሲጎርሱ እቺን ለእህቴ እቺን ለልጄ ምናምን እያሉ ወይ ቅድሚያ ይሰጡናል ወይ አካፍሎ ያስቀምጡልናል አይደል? እዚህ ሀገር እንደዛ የለም። ከስንት አንዱ ቢሆን ነው እንጂ ከዛ ውጭ ተጋፍጠሽ እና ታግለሽ ራስሽ የምትበዩ ስለሆነ ተርቦ ስራ ስለሌለ ያገኛችሁትን ነገር ብሉ። ከሌለ ደግሞ አምጡ በሉ። ተረባችሁ እንዳትሰሩ። አምጡ ብላችሁ ደግሞ ካላመጡ ለኛ ደውሉልን። ምክንያቱም ልትመግብሽ ግዴታ ስላለባት ማለት ነው። መመገብ አለባት እናንተ። ስለዚህ ምግባችሁን በአግባቡ ንጽህናችሁን በአግባቡ ጠብቁ። ታማኝ ሰራተኛ መሆን አለባችሁ። ምንም መንገድ ላይ ብታገኙ ወድቆ የፈለገ ነገር ብታገኙ ይሄን ነገር አግኝቻለሁ እንጂ ብላችሁ መስጠት አለባችሁ። በደሞዛችሁ እንዳትደራደሩ። ደሞዝሽን ስትቀበይ ለምነሽ ተለማምጠሽ አይደለም። አባቴ ታሙ እናቴ እንዲሆና ልጄ እንዲሆኑ ተለማምጠሽ ምናምን አይደለም። እንደዚች አድርገሽ የለፋሽበት እስከሆነ ድረስ ወገብሽ እስኪንቀጠቀጥ ረፍት አተሽ እንቅልፍ አተሽ የሰራሽበት እስከሆነ ድረስ የሐቅሽ የላብሽን ስለሆነ የምትቀበዩ ተለማምጠሽና ሰግደሽ አልቅሰሽ ምናምን መሆን የለበትም። ልክ 30 ሲሞላ ማዳም ደሞዝን ስጪኝ። ልክ ዛሬ ቀን ስንት ነው? በዚህ ሀገር 5 ጎበዝ 5 አይደለ? ልክ የዛሬ ወር በ5 ማዳም እባክሽን ወሬ ሞልቷል ደሞዝን ስጪኝ በአማርኛ ጻፊና ጉግል ላይ ደግሞ መጻፍ የማትችይ ከሆነ ስልክ ከሌለሽ ማታቂ ከሆነ ማማ ፍሉስ በት መኒ በት በቃ። ከዚህ ትንሽ ከቆየች ካንገራገረች ካልሰጠች 5 ቀን 6 ቀን ጠብቀሽ ደውዪልኝ ቢሮ በት እኔ ያለውሽ አሰጥሻለሁ። ዝም ካልሽ 4 ወር 5 ወር 6 ወር እየተጠራቀመ ሲመጣ እመኝኝ እሷም ተቸግራ ስለምትኖር ኬትም አምጥታ አትሰጥሽም። ከዛ በኋላ ጸብ ትጀምራለች። አንቺን እንዴት አድርጌ ከዚህ ሀገር ላስወጣሽ ብላ ነው የምታስበው። ያለ ደሞዝሽ አትሰጥሽም። ለምን? እነሱም ልክ እንደኛ የወር ደሞዝተኞች ናቸው። ወራቸው ልክ ሲሞላ ደሞዛቸውን ይቀበላሉ። ለትምህርት ቤት ለልጅ ለሚበሉት ለሚጠጡት ያወጣጡና ወዲያውኑ እንደዚህ ተያይዘሻት ደሞዝሽን ካልወሰድሽ እሷም ተቸግራ ነው የምትኖረው። ብር የላትም አትሰጥሽም። አንዳንድ እህቶች ምን ያደርጋሉ? አንቺ ጋር ይቀመጥ አንቺ ማለት እንደ እናቴ ነሽ 2 አመት 1 አመት ይቀመጥና ስገባ ይዤ እሄዳለሁ ትላታለች። 10 ምናምን ሺህ ሪያል አጠራቅማ ማለት ነው። ያንን ከየት ማታመጣ መጨረሻ ላይ ትክዳለች። ክዳ የምታቀጣሪን አስታውሳለሁ ወላ ብላ በቁርአን ያስማልናትን ቀጣሪ አስታውሳለሁ ይምላሉ ግጥም አድርገው። ለዛ ስማርት መሆን አለብሽ። ላብሽን እስካፈሰሽ እስከተንከራተትሽ እስከተሰደሽ ድረስ ወሬሽ ስትሞላ ደሞዜን ብለሽ መቀበል መቻል አለብሽ። ጎበዝ ሁኑ። ከወንዶቻቸው ጋር ሲሪየስ ሁኑ። ማግጠሽ ብትገኚ ለቢሮውን ለኔ መታ ብታመለክት እቺ ሰራተኛ ከባሌ ጋር ከወንድሜ ጋር ከልጄ ጋር አብራ ነበረች ብላ ብትል ልትሰሪ መተሽ አገሬንም ማዋረሽ እኔንም ማዋረሽ። ምክንያቱም ጎበዝ ስትሆኚልኝ እህትሽ ጎበዝ እባላለሁ። ባለጌ ቆሻሻ ግን ከሆንሽ እህትሽ ስለሚባል እኔ ራሴ አሳልፌ እሰጥሻለሁ። ምክንያቱም ለገላችንን ለመቸርቸር አይደለም የመጣነው፣ ወይም ደግሞ በገላችን ተደልለን ለስሜታችን ብለን አይደለም የመጣነው። የሚገራሩን ወንዶች ባሎች ያሉን ልንሆን እንችላለን፣ ወይም ደግሞ ወደፊት ልናገባ እንችላለን። የወንድ ችግር የለብንም። ድህነት ነው ያሰደደን። ክብርሽን መጠበቅ አለብሽ። ክብርሽን ጠብቀሽ ደግሞ ክብርሽን ተላልፎ መጥቶ ልንካሽ ደግሞ ያለቃል። እንደዚህ ሊነካሽ የሆነ ነገር ስታስተናግጅ ወይ የሆነ ነገር ስትሰጪው ምናምን እንጂ ከነካሽ ወይ ሊያማልልሽ ከሞከረ ወይ ስጦታ ልስጥሽ ካለ ወይ ጎሸም ምናምን ካለ ካረገሽ የመጀመሪያ ቀን ማስቆም አለብሽ። ለምንድን ነው የምትነካኝ ብለሽ ጓገጭ ብለሽ ማስቆም አለብሽ። ከአንቺ በላይ ደግሞ ከሆነ በግልጽ ለኔ ለእህትሽ ልትነግሪኝ ይገባል። ራሳችሁን ክብራችሁን ማንነታችሁን በደንብ አድርጋችሁ ልትጠብቁ ይገባል። ገብቷችኋል? ጠንክራችሁ ሰርታችሁ ገንዘብ ሴቭ አድርጋችሁ ቤተሰብን ቢያንስ 75% ለራሳችሁ ሴቭ እያደረጋችሁ
መረዳት ያለባቸው ከሆኑ 25%ን እየረዳችሁ ጎበዙ ናችሁ ተለውጣችሁ ተቀየራችሁ የምትሄዱ ብርቱ ጠንካራ እህቶች እንድትሆኑ ፈልጋለሁ። አይኖ ይከብዳል፣ ቢከብድም አንዴ መተናል እንቋቋመዋለን። ገብታችኋል? በሲስተም ስራ መስራት መቻል አለባችሁ። በፍቅር በሲስተም ከሆነ ሁሉ ነገር ይቀላል። ጸብ ካለ ብስጭት ካለ ምን ካለ ደግሞ ከባድ ነው የሚሆነው። አረብ ማለት ለእኔ እንደ ጅል ነው ወይ እንደ ሕፃን ልጅ ነው የምቆጥረው። አንቺ ጎበዝ ከሆንሽ እንዴት ነው ስቃሽ ምን ብለሽ ካሳለፍሽ፣ አንዳንድ ጊዜ ክትር ካልሆንሽ መለስ እያልሽ ብታጠፊም ባታጠፊም እቺ ጊዜ ታልፋለች ብለሽ ይቅርታ እየጠየቅሽ የምታልፊ ከሆነ ጎበዝ ከሆንሽ ስማርት ከሆንሽ በብልጠት ከያሽው አረብ ጥሩ ነው። ግን ደግሞ ብልጠት የሚጎልሽ ከሆነ ደግሞ ጅል ነው። ከጅል ጋር ልህ በቃ ተያይዞ በጣም ከባድ ነው። እንደዛም ደግሞ ስልሽ መብትሽን እየነካች እያንቋሸሸችሽ እየሰደበችሽ በታች እያደረገችሽ እንደፈለገች ደግሞ ልትጫወትብሽ ደግሞ እንድታሰብ እንዳትፈቅጂላት። ገብቷችኋል? በርቱ፣ ጎብዙ። እወዳችኋለሁ። ጠንካራ ጎበዝ ሰራተኞች እንድትሆኑ ይፈልጋሉ። የምትጠይቁኝ ጥያቄ ካለ ጠይቁኝ። ስልክ ምናምን ስልክ የለኝም። ስልክ በወር ግዢልኝ ማለት እችላለሁ? ቴንኪው። ጎበዝ፣ ጥሩ ጥያቄ አነሳሽ። በመጀመሪያ ስለ ስልክ ጉዳይ ልንገራችሁ። ስልክ ያላችሁ እህቶች፣ ሞባይል ያላችሁ እህቶች ሞባይላችሁን እክፍላችሁ የምታስቀምጡት። የአሁን አረብ የተመታ ሆኗል። በፊት ፍሪ ዋይፋይ ይሰጠናል። አሁን ፍሪ እንኳን ልስጥ ቢል ከገንዘብሽ ሊቀንስ የሚል አይነት ሆኗል። በራስሽ ደሞዝ የሚል አይነት ተፈጥሯል። ገብቷችኋል? የሚሰጡን ከሆነ ብልህ ሆነን በቀን ውስጥ 1 ሰዓት 2 ሰዓት እየተጠቀምን ስልካችንን እንደማንወድ አይነት እያስመሰልን ስልካችንን ክፍላችን እያስቀመጥን እነሱ በሌሉበት ሰዓት እየተጠቀምን እነሱ እይታ ውስጥ ከሆነን ደግሞ ቁጭ እያደረግን ጭራሽ ስልክ እንደማንፈልግ እያስመሰልን መኖር አለብን። ለምን? አንድ ያቺ የሰጡንንም ዋይፋይ ቀሙንና ከዛ በኋላ ደግሞ ቤተሰብ ምንም ካላገኘን ልንጨነቅ ነው፣ ልንረበሽ ነው። በደሞዛችን ካለን ደግሞ ይከብደናል። በወር 120 ሪያል እኔ አሁን በግሌ ስሞላ ቤት መኖሪያ ቤት የለኝም። 120 ሪያል በወር አንዳንድ ጊዜ የማይበቃኝ ጊዜ አለ። ገብቷችኋል? ቢሮ ነው እንደፈለግኩ ያለው ውድ ነው። ያ 120 ምናምን ብር በእኛ ሀገር ሲዘረዘር በጣም ብዙ ይሆናል። ለዛ ከሰጡን አመስግነን ግዳጅ ስለሌለባቸው ማለት ነው አመስግነን በሰጡን ሰዓት ተጠቅመን ዝግት አድርገን ቁጭ ማድረግ። ገብቷችኋል? ስልክ ይዘናል መገኘት ወደዚህ ወደዚህ ጭራሽም እንዳንነጠቅ ማለት ነው ያችን የሰጡንን ዋይፋይ። ስልክ ደግሞ ከሌላችሁ ወር ደሞዛችሁ ሲደርስ በደሞዝሽ መብት ነው ስልክ ግዙልኝ። ስትገዢ ታዲያ ኦቨር የሆነ አምጥተው ይሄን ያክል ብሎ ደግሞ ብርሽንም እንዳያጭበረብሩ ትተምኝላታለች። ከ300 እስከ 400 ሪያል ብለሽ በምትፈልጊው መጠን ሳምሰንግ አሪፍ ነው ለኛ ሀገር ምናምን እስከ 400 እስከ 300 ብላችሁ ያንን ስልክ ገዝተሽ ሲም ካርድ ደግሞ ብላችሁ እንዳታስቸግሩ። አንድ ሰው ሲም ካርድ ለማግኘት ኢቃማ ሊኖረው ይገባል። ኢቃማ ለማግኘት የ3 ወር የሙከራ ጊዜ ማለፍ አለብን። ተጅርባ ጊዜ የምትባለው ያችን ካለፍን በኋላ ኢቃማ ሲኖረን በኢቃማ አማካኝነት ነው። ኢቃማ ማለት መታወቂያ ማለት ነው፣ የመኖሪያ ፍቃድ። ገብቷችኋል? ያችን ካለፍን በኋላ ከ3 ወር በኋላ አውጡልን መብት ነው። ከ3 ወር በፊት ግን ፈልጋለሁ ማለት አይቻልም። ምክንያቱም እንደ ህጉ መሰረት መታወቂያ የሌለው ሰው ሲም ካርድ ስለማያወጣ ማለት ነው። ተረዳችሁኝ? እወዳችኋለሁ። ሌላ ጥያቄ ሌላችሁ? እወዳችኋለሁ። በቃ አሁን ሁላችሁንም ወደ የማዳም ቤት አስገባችኋለሁ። በርቱልኝ። እወዳችኋለሁ። እሺ? ዝግ